ስልካችሁ ሳምሰንግ ከሆነ እነዚህን 3 ሴቲንጎች ግዴታ ማወቅ ይኖርባል። እነዚህን 3 ወሳኝ የሆኑ ሴቲንጎች አሳያችኋለሁ። እስከዛ እናንተ ይሄን ቪዲዮ ፌቨራይት ያደርጋችሁ ተጀምሩ። ይመቻችሁ። የመጀመሪያው ሴቲንግ ለማግኘት መጀመሪያ የስልካችሁ ሴቲንግ ላይ ትገባላችሁ። ከዛ አድቫንስድ ፊቸር የሚለው ላይ ትገባላችሁ። ከዛ ሞሽን ኤንድ ጀስቸርስ የሚለው ላይ ትገባላችሁ። ከዛ ሚውት ዊዝ ጀስቸርስ ምትለዋን ኦን ታረጋታላችሁ። ይሄ ምንድነው የሚያደርግላችሁ? ስልካችሁ ድንገት ሲጠራ እናንተ ሚቲንግ ላይ ወይ ደግሞ ቸርች ውስጥ ከሆናችሁ ስልካችሁን ፍሊፕ በማድረግ ብቻ ወይ ደግሞ እጃችሁን ስልካችሁ ላይ በመጫን ብቻ ሚውት ማድረግ ትችላላችሁ ማለት ነው። ሁለተኛውንም ለማግኘት በተመሳሳይ ሴቲንግ ውስጥ ትገባላችሁ። ከዛ ዲስፕሌይ የሚለው ላይ ትገባላችሁ። ከዛ ወደ ታች ተወርዱና ኢዚ ሞድ ምትለው ውስጥ ትገባላችሁ። ከዛ ኢዚ ሞድ ምትለዋን ኦን ታረጋታላችሁ። ይሄ ለምንድነው የሚጠቅማችሁ? ይሄን ስልክ የሚይዙ ሰዎች ትልልቅ ሰዎች ከሆኑና ትንሽ ማየት የሚያስቸግራቸው አይነት ሰዎች ከሆኑ እንዳለ ፎንቶችንም ሆነ የአፕሊኬሽን አይኮኖቹን ተለቅ አድርጎ ያሳያቸዋል ማለት ነው። አክሲደንታል የሆነ ታች ኤንድ ሆልድም እንዳይኖር ዲሌይ ያደርጋል ማለት ነው። ስለዚህ ለትልልቅ ሰዎች በጣም ወሳኝና ጠቃሚ ሴቲንግ ነው ማለት ነው። ሶስተኛውን ሴቲንግ ደግሞ ለማግኘት እዚህ ሴቲንግ ላይ አድቫንስድ ፊቸርስ የሚለው ላይ ትገቡና ከዛ ስክሪንሾትስ የሚለው ላይ ትገባላችሁ። እሱ ላይ ከገባችሁ በኋላ ሃይድ ስታተስ ኤንድ ናቪጌሽን ባርስ የሚለውን ኦን ታረጉታላችሁ። ከዚህ በኋላ ስልካችሁ ላይ ስክሪንሾት ስታነሱ የላይኛው ያለው ስታተስ ባርና ከስር ያለው ናቪጌሽን ባር ቶታሊ አይገባም ማለት ነው። እነዚህ 3 ጽድት ያሉ ሴቲንጎች እንደተመቻችሁ በጣም እርግጠኛ ነኝ። እንደዚህ አይነት ጽድት ያሉ የተለያዩ ፊቸሮችን ስለማሳያችሁ ይሄን ፔጅ ፎሎ ማድረግ እንዳረሱ። ይመቻችሁ። ፒስ